ባህር ማዶ ያለችው ውዲቷን እህቴ ደግነትን ሳስብ ማጠፋው ከፊቴ ሐሳቧን አሳክተህ ሕልሟን ሙላውና የሀገሯ አብቃትረኝ ያረበና ችግር የለውም እማ ሮሚ ትነግርሻለች በውስጥ ችግር የለውም ቤተሰብ አለ እዛ እሺ በቃ ስለዚህ እኔ ኤምባሲ ላገናኛችሁ ዝርያውን እኔ ሰጥቻለሁ የእንትን ነው ሙኒቴ ያለች እሺ የአስከሬንና ያንተን ክትትል ነው እሱን ታወሪዋለሽ የፓስፖርት የዚህ የተወካዩ ፓስፖርት ይላካል ዝርያ ከዛ በኋላ እዛ ይጻፋል ተስፍሽ እዛ ሁሉን ነገር ይጨርስና በሁለት ቀን በሶስት ቀን አስከሬኑ እንዲገባ ይደረጋል የምርመራ ሂደቱን መጠየቅ ይቻላል አዎ አንደኛ ሙኒቴን አውጥታለች ብርጅስቶን እዚህ ሀገር ወረቀት ከፖሊስ ጣቢያ አውጥታለች አንዴ ምክንያቱ እዚህ ሀገር ሮሚ ሰው ወድቆ የሚሞት በሰው እጅ የሚሞት ምንም ይሁን ምንም አሁን እቺ በሰው እጅ አለበት ከተባለ አስክሬኗን እንዲያቆዩት ምን ሊሉ ምርመራ ምናምን ያንጓትታሉ በምንም ታምር እዚህ ሀገር ምንም ነገር ልታመልጪበት የምትችይው ነገር አይደለም በቃ የፈጣሪም ከሆነ በራሷም ከሆነ ሁሉም ነገር ያማታል በፊትም ልቧን ሴትዮዋ ናት የላከችው አምቡላንስ ጠርታ ልቧን ያማታል አሉ እና ሴትዮዋ ቤት ውስጥ ልጇ ናት ምኗ ዶክተር ናት ቼክ ስታረጋት እጇ ቀዝቅዟል ልቤን አመመኝ ብላ ከዛ እየበረርን ሆስፒታል ወሰድናት ሳትሞት ነው የደረሰችው ሆስፒታል የተገኘችው ግን ወዲያው አረፈችባቸው ነው የሚሉት ነበረች አይደል ቲቲ እናንተ ጋር ስትጫወት ነበረ ለሙና ቮይስ ልካላታለች ከሙና ጋር አውርተዋል ከሷ ጋር በቮይስ ነው የተጻጻፈው እሺ ዝርያ ይኸውልሽ የሁለት ፒአሮ እዚህ ያሉት ልኬልሻለሁ እንትን ብለሽ ማነው ውክልና የሚሰጠው የሚለውን ነገር እንትን በይና አውሪ እኔም አወራለሁ እድሜያ አዲስ አበባ ያሉ ቤተሰቦቿ ሰምተዋል ሮሚ ተነገራቸው ነው ውጣ መቀመጫ ብሎነ ሰው በቃ እንደዛ ከሆነ አዲስ አበባ ከሆኑ ተስፍሽ ሂድና ሂደቱን ሁሉንም ነገር ቶሎ እንትን ይበሉና ይጨርሱ መጀመሪያው ትልቁ አዲስ አበባ ነው ስለዚህ ሳሪ ተስፍሽን ግድ አዲስ አበባ መሆን አለበት ብርጅስቶን እዛ ልጅ ካለችስ አዲስ አበባ ነው የት ቆይ ንገሪኝ ቤተሰብ እዛዝ ካለ እሷለች ሁለቱ ልጅ አለች የእናት አባቷ ልጅ አለች እንጃ ልጅ አለች ተከታትሎ ይሄንን ነገር ኤምባሲ ሲደውል ፖሊሶች ሲደውሉ ተከታትሎ በስነ ስርዓት የሚያስፈጽም የምታምኑበት ሰው ነው አረገና አንድ ፍሬ ልጅ ናት ለራሷ የሙጣት አናሽ ናት እዛ አንዴ ሮሚ ወይስ ላርግልሽ አንዴ እሺ ቡጣ እንትናን አስገቢያት ለሙና ሼር አድርጊላት ዱባይ ላይ ሙና ልጥራት እሺ አንዴ ቮይስ ላርግልሽና አዳምጪ እሺ ጋይስ ይኸውላችሁ የአስከሬን አላላክ በደንብ ልንገራችሁ እዚህ ዱባይ ላይ ካላችሁ እህት ካለቻት ምንም አይነት ውክልና አያስፈልግም እኛ እንተባበራለን እንዲተባበሯት እናደርጋለን እህት ካለቻት የእናት የአባት እህት ካላችሁ አብራችሁ አስከሬኑን ይዛችሁ የምትሄዱ ከሆነ እኛ እንተባበርና ምንም አይነት ውክልና ከኢትዮጵያ ሳታመጡ እንድትልኩ ይደረጋል ነገር ግን ዘመድ ነን ቤተሰብ ነን የምትሉ ከሆነ ግን ከኢትዮጵያ ውክልና ያስፈልጋቸዋል ከዛ በኋላ ከኢትዮጵያ በሚያውን እየደወለች ነበረ እያወራው ስለነበረ ዘጋሁባት በቃ ያለው ነገር እንትን ይባላል አንቺም ተረጋጋቸው ግን አስክሬኗ እስኪገባ ቀን ሁሉም ለቅሶ ነው ገባሽ ማለት በደንብ ታውቂያታለሽ አይደል አሁን ይሄን ሙኒትም እኛም አለን ችግር የለም በቃ ሌሊት አደራሽን እሺ አደራችሁ እኔ እነሱ ጋር አወራለሁ መሄድ ያለብኝ ደረጃ ድረስ እሄዳለሁ በቃ በምን እንደሞተች ካድርጉላት እሺ ለቤተሰቦቿ ስትሉ እግዚአብሔር ከሆነ ወሰዳችን የለም ማናችንም ከዚህ አንቀር ሮሚ ይኸውልሽ የአስክሬን ውጤት አያይዞ ቤተሰብ ከራሷ ከሳጥኑ ጋር ነው ወደ ኢትዮጵያ የሚልከው ፖሊስ ዝም ብሎ ዋዛ አይደለም እዚህ ሮሚዬ ባለፈው እኛ ጋር እዚህ ሽንት ቤት ወድቃ ሞተች ልጅ ተመርምሮ በቃ አሁን እሷ የሚሰማ ስሜት ቤት ውስጥ ይሞታል
ሮሚዬ አትፈልጓትም። በቃ እሷ ገብታ ትተኛ አይደለ? ትረፍ ትንሽ። እኔ ምን እሰራለሁ ብለሽ ነው እዚህ? ምን ለቅሶ ምን ያደርግልኛል? እኔ እናንተን አደራ ለማለት ሲጨንቀኝ ነው። ብርጅስተን ጋር ጠዋት ደወልኩ፣ ሉሊት ደወልኩ፣ አይመልሱም። ሳሪ እኔ እኮ መለስኩልሽ ሮሚዬ፣ ተይዟል እያለኝ እኮ ነው ስልክሽ። ረጅም ሰዓት ስልክሽ ይዟል። እየደወልኩ ነው 90 ቦታ። እኔ እያየሁ አይቼው ወዲያውኑ ነው እንደውም የደወልኩልሽ ሮሚ። የ2 ደቂቃ ልዩነት ነው ያለው። ኦኬ በቃ እግዚአብሔር ይስጣችሁ። በቃ ዱባይ ያላችሁ አደራችሁን፣ በቃ አዲስ አበባ ያላችሁ አደራችሁ። ቡጣ አሁን እንደገና አስክሬኗን ቼክ ለማድረግ ሰው ብንልክ መግባት አይቻልም፣ አናሳይም አሉ። ችግር የለም እዚህ እኮ ችግር የለም ሮሚ። እኛ ፖሊሶችም ስላሉ ምን አይታታለች፣ ገብታ አይታታለች። ብርጅስቶን ማን ይሰማል? የኔ ድምፅ ሙኒቲ ገብታ አይታታለች። ገባች ሙኒቲ ማዳም የቤት ያለችው ልጅ እኮ ገብታየች ማለች መግባት አልቻልንም። ሳምሪም ያለች ደወለችልኝ። አሁን መልሳ ደወሉላት፣ ለምትሰራበትም ልጅ ደወሉላት። ለቤተሰብ ንገሩ ብላለች አሰሪው አማረቧ። ደውለውልኝ ነበር። ነቲቲ ስልኩ ተነሳና የእሷ ስልክ ስናነሳ እንትን አንልም። በትክክለኛ እናትና ወይ እህቷ በስነ ስርዓት ካልተገኘ አይቻልም ነው ምናምን አሉ ትለኛለች ልጅቷ። ደግሞ ባላወኩኝ ኖሮ እኔ አተገምሾኝ ወይኔ መስራናል። ዱባይ የምትኖሩ ኢትዮጵያን እንድትረዱኝ እፈልጋለሁ። ትናንትና ጤነኛ የነበረች ልጅ ዛሬ ሞተ እንችላሉ። ከትናንት ወዲያ እኔ ቤት ገዝት ነበረች። ማዳሟ ሞተች ብላ ትደውላለች። አራት ዓመት ሙሉ ወጣ ሀገሯ ሳትመለስ እኔቴን እኔ ልንገራት ትንሽ በሰው ሀገር መሲ ብርጅስተን ጋር ሼር አድርጉልኝ። በደውልላት አትመልስም። ነገር አፈራምክልኝ እንደው የምታምኑት ነገር ይዣቸዋል። እህቴን ከእናቴ ጎን ልግበራት አምጪልኝ ሮምዬ፣ እባክሽን እባክሽን እባክሽን። እሺ ይሆናል አልኩት። እሺ እሺ ሮምዬ እሺ ቡጠላ ልጠጣ አርጉና ፕሮሰሱን አስጨርሱ። በቃ ተዋት። አሁን እንደምንለው አይደለም። ይሄ ታማን የሞተችው መድኃኒቱ ጣን የሞተችው ምናምን አይደለም። ሮሚ ምንድን ነው ያብዬ? ኧረ ሬሳው በደም የተጨማለቀ ሬሳ ነው። ጉዳዩ እንዲህ እንደምናስበው አይደለም። ይሄንን ትኩረት የምሰጠነው ይኸው አሁን መታየት ያለበት ጉዳይ ነው እንጂ እንደዚህ አሁን እንደምንለው ታማ መድኃኒቱ ጣ ምንም የሌለባት ተመርምራ ዱባይ የገባች ልጅ በእንደዚህ ሞተች አይደለም። አሁን እየተጣራ ያለው ከአንድ ፖሊስ ጣቢያ ወደ ዋናው ፖሊስ ጣቢያ ሄዱ ተብሎ ኬዙ ሌላ ነው። እንደዚህ ዱባይ ያላችሁ ጉቺንም አሁን ሮሚዬ በዚህ ነው አይደለም። ሰው የየራሱ እንትን አለው። አስገብተን ጉዳዩ ላይ ሁላችንም እጃችንን ከተመጫው ነው የሚጠበቅብን እንጂ በዚህ ሰዓት ከሌ ነው አይደለም። ደም የተጨማለቀ ሬሳ ቤት ሀገር ነው እናንተ የምታዩት ሬሳ ደም ተጨማልቆ መድኃኒቱ ጦ ሞተ የሚባለው ይሄንን ነው፣ ሌላ ነገር አይደለም። ሁላችንም ዱባይ ያለን እጅ ለእጅ ሌላም ዓለም ላይ ያላችሁ ሰዎች ፍትህ ነው የምንጠይቀው። ልጅቷ ታማ መድኃኒቱ ታክማ አይደለም።
ሌላ ነገር አይደለም። ምንም አይነት ነገር ተመርምራ ነው ዱባይ የገባችው። ውጤቱ ሌላ ነው። ሮሚ አሁን መድኃኒዓለምን ሌላ ነው ውጤቱ። እኛ ያልነው ትናንትና ሌላ ነው። ዛሬ ደግሞ የሰማነው በጣም የሚያስደነግጥ ጉዳዩን ምንትዘው ወደ ዋና ፖሊስ ጣቢያ ሄዳ ነው ሮሚ። ሌላ አሁን በዚህ ሰዓት ላይ ይህ ነው አይደለም። ሁላችንም በአንድ ጭንጥም ማጫወን ያለን ያቡ አንተ ስልክ አላነሳም ስትለኝ ውጪን ከላይ ባወጥቼ ጠየኳት። ስልኩ ሞክርልኝ ዶንኬር ምንም ሮሚዬ ደወልኩኝ ተይ ለወቀሳ